ሰላም ኤልሻዳ አማኑ እባላለሁ። የአራተኛ ዓመት የዳታቤዝ ተማሪ ነኝ። በፕላን ኢንተርናሽናል በአማራ ቅርንጫፍ የያፕ አባል ነኝ። ከዛ በተጨማሪ የአማራ ክልል አፍላ ወጣቶችና ወጣቶች ጤና ካውንስል ጸሐፊ ነኝ። በዛሬው ዕለት ፕላን ኢንተርናሽናል ባዘጋጀው ገርልስ ቴክ ኦቨር ፕሮግራም ላይ የአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ የሆኑትን የወይዘሮ ህሊና መብራቴ የስራ ውሎ ምን ይመስላል የሚለውን ሸፍኘው ያለው በነበረን ቆይታ ላይም በመጀመሪያ አማራ ሚዲያ ኮርፖሬሽን ምን አይነት ስራዎችን ይሰራሉ፣ ምን አይነት ዘርፎች አሉት የሚሉትን ሙሉ ቢሮውን የጎበኘው ሲሆን በዚህም ላይ አማራ ሚዲያ ኮርፖሬሽን 8 አይነት ቋንቋዎችን በመጠቀም መረጃዎችን ማሰራጨት እንደሚችል ማየት ያለው። ከዛ በተጨማሪ ዜናዎች እንዴት ይሰራሉ፣ ፕሮግራሞችስ እንዴት አድርገው ማኔጅ ይደረጋሉ የሚሉትን ያንዳንዱ ማኔጅመንት በመግባት የሚሰሩ ስራዎችን ማየት ይችላል። ከዛ በተጨማሪ የወይዘሮ ህሊና መብራቴ ጋር ተገናኝተን ቦታዋን በክብር ያስረከበችኝ ሲሆን የነበራት ስኬጁል ላይ ባካሄዱት የሩብ ዓመት የስራ አፈጻጸም እቅድ ላይ የተነሱ ፕሮብሌሞችን እንዴት አድርገን ለቀጣይ መስራት እንችላለን የሚሉትን ማኔጅመንት ግሩፕ ጋር ውይይት ነበራት። ያንም ደግሞ እኔ መምራት ችያለሁ። በነበረን ውይይት ላይም የመጀመሪያው የልጅነት ጋብቻና ጾታዊ ጥቃቶችን ሚዲያን ተጠቅመን እንዴት መስራት እንችላለን፣ ሚዲያውን ተጠቅመንስ እንዴት አድቮኬት ማድረግ እንችላለን በሚሉት ላይ ለቀጣይ ስራዎች አቅጣጫ ሰጥቻለሁ። ከዛ በተጨማሪ ሴቶችን በማንቃት ሴቶችን ወደ መሪነት በማውጣት ደረጃስ ሴቶች ላይ ለየት ያሉ አቅም ያላቸው ቤት ውስጥ የተቀመጡ ሴቶችንስ እንዴት ድምጽ እንሆናቸው ሚዲያውን ተጠቅመን የሚሉትን ሴቶች ላይና እንደዚህ አይነት ፕሮግራሞችን ቀጣይነት መስራት እንዴት እንዳለብን ፕሮግራሞችን እንዴት አድርገን ማዘጋጀት እንዳለብን መነጋገር ችለናል። የልጅነት ጋብቻና ጾታዊ ጥቃትን በተመለከተ እስከዛሬ ከሰራናቸው በተጨማሪዎች ደግሞ ሚዲያውን ተጠቅመን ማስታወቂያዎች ሊሆኑ ይችላሉ። ከማስታወቂያ ባሻገር ደግሞ መስክ ላይ የሚሰሩ ስራዎችን ተጠቅመን ግንዛቤ መስጠት ከዛም ባሻገር ደግሞ ጉዳቱ ለደረሰባቸው ሰዎች ድምጽ መሆን እንዴት እንደምንችል መነጋገርና መወያየት ችለናል። ከዛ በመቀጠል ደግሞ ክብርት ወይዘሮ ህሊና ጋር መሪ መሆን እንዴት እንደሚቻል እሷ ይሄን ኃላፊነት እንዴት አድርጋ እንዳገኘችው ያጋጠሟት ቻሌንጆችስ ምንድናቸው፣ እኔ ወደፊትስ የአማራ ሚዲያ ኮርፖሬሽን ወይም ደግሞ የሌላ የሚዲያ ምክትል ስራ አስፈጻሚ ለመሆን ምን ማድረግ ይጠበቅብኛል የሚሉትን ላይፍ ኤክስፒሪየንስ ሼር አድርገኛለች። አንደኛ በኃላፊነት ወይም ደግሞ በመሪነት ሂደት ውስጥ ለማለፍ ከትምህርት ባሻገር ሙያውን መውደድ፣ ጠንካራ የስራ ክህል ማሳደግ እንዳለብኝ በሙያው ላይ ስናልፍ ደግሞ ይበልጥ ስኬታማ ለመሆን እንደሚረዳንም በዛው ከሷ ማወቅና መገንዘብ ችያለሁ። ሴት መሆን ወደ መሪነት ለመምጣት ምንም አይነት እንቅፋት እንደማይሆንብንም መገንዘብ ችያለሁ። ከዛ ባሻገር መሪ መሆን ስንል ብዙ ኃላፊነቶችን ስንጠብቅ ዝም ብሎ የሚመጣ እንዳልሆኑ በጣም ብዙ ቻሌንጆችን ታልፎ እንደሚደረስም መገንዘብ ችያለሁ። ፕላን ኢንተርናሽናል ኢትዮጵያ እንደዚህ አይነት ፕሮግራሞችን ማዘጋጀቱ በተለይ ለኛ ለሴቶች የወደፊት የስራ ሂደት ላይ በምንመጣበት ወቅት ላይ የልምድ ኤክስፒሪየንስ እንድናገኝ ረድቶናል። ከዛ በተጨማሪ ደግሞ መሪ ለመሆን ወይም ደግሞ የአንድን የስራ ኃላፊነት ለመወጣት ምን አይነት ቻሌንጆች ምን አይነት መንገዶችን ማለፍ እንዳለብን ጥሩ የሆነ ኤክስፒሪየንስ እንድናገኝ ረድቶናል። በመጨረሻም ይህን ፕሮግራም ላዘጋጀልን ለፕላን ኢንተርናሽናል ኢትዮጵያ ለያፕና ለአማራ ሚዲያ ኮርፖሬሽን እንዲሁም ደግሞ የዛሬ ቀን ውሎዋን ላጋራችኝ ለአማራ ሚዲያ ኮርፖሬሽን ምክትል ስራ አስፈጻሚ ወይዘሮ ህሊና መብራቴ እጅግ አድርጌ አመሰግናለሁ። በአማራ ሚዲያ ኮርፖሬሽን ውስጥ ያሉት ሁሉንም ማኔጅመንት ክፍሎችንም እንደዚሁ አመሰግናለሁ።